የሚያስደነግጥን ነገር ልንገርህ። ኢትዮጵያ ውስጥ ሆኖ በኦንላይን ለመሸጥ እንግሊዘኛ ቢያስፈልግ ኖሮ በቴሌግራም፣ በኢንስታግራም፣ በፌስቡክ እየተሸጡ ያሉ ወይም ደግሞ የተከፈቱ ማርኬቶች ያለ ሽያጭ ይቀሩ ነበር። ለዛም ዛሬ በግልጽ ኢትዮጵያ ውስጥ ሆኖ በኦንላይን ለመሸጥ እንግሊዘኛ ያስፈልጋል ወይ ለሚለው ጥያቄ ትክክለኛ የሆነ መልስ የምንመልስ ይሆናል። አብዛኛው የኦንላይን ሽያጭ የሚከናወነው በቴሌግራም ወይም ደግሞ በፌስቡክ ወይም ደግሞ በኢንስታግራም ነው፣ ያለምንም ዌብሳይት ያለምንም ውስብስብ የሆነ ሲስተም። ታዲያ ሰዎች ለምን ይፈራሉ? ኢትዮጵያ ውስጥ ሰዎች የሚገዙ ሲያምኑህ ወይም ደግሞ ፕሮዳክቱን በግልጽ የሚያውቁት ከሆነ ወይም ደግሞ ስላንተ በግልጽ የሚያውቁ ከሆነ ብቻ ነው እንጂ እንግሊዘኛ ጥሩ ስለሆነ አይደለም። አማርኛም ብቻ ተጠቅመ 100% በኦንላይን መሸጥ ትችላለህ። ነገር ግን ማወቅ ያሉብን 3 ሌቭሎች አሉ። እነዛን 3 ሌቭሎች አሁን አንድ ባንድ የምናያቸው ይሆናል። መጀመሪያው ዜሮ ሌቭል የምንለው ነው ወይም ደግሞ ዜሮ እንግሊሽ የምንለው ነው። ያለምንም የእንግሊዘኛ ዕውቀት ማለት ነው። የምትሸጠው ልብስ፣ ጫማ፣ ኤሌክትሮኒክሶች፣ ምግብና የመሳሰሉ ፕሮዳክቶችን ከሆነ ማድረግ ያለብህ አንድ ነገር ብቻ ነው። እሱ ምንድነው? የምትሸጠውን ፕሮዳክት ግልጽ በሆነ በሚታይ መልኩ ፎቶ ታነሳዋለህ፣ ፕራይስ አብረህ ታስቀምጣለህ፣ ሎኬሽንን ታስቀምጣለህ፣ ስልክ ቁጥርህን ከስር ታስቀምጣለህ። ይሄ እያንዳንዱ ምን ያመጣልሃል? ሽያጭ ያመጣልሃል ማለት ነው። ያለምንም እንግሊዘኛ በአማርኛ ብቻ 100% መሸጥ ትችላለህ። እና የተለያዩ አማራጮችን ደግሞ የምትፈልግ ከሆነ ያዘጋጀነው የቴሌግራም ግሩፕ አለ። እዛ ቴሌግራም ግሩፕ ውስጥ ጆይን በማድረግ በምትፈልገው መልኩ ፕሮዳክቶችህን ፖስት እያደረግ መሸጥ ትችላለህ። የተቀመጠልህ ህግ አለ፣ በዛ ህግ መሰረት ማለት ነው። ሊንኩን ዲስክሪፕሽን ላይ ታገኘዋለህ። ሁለተኛ ደግሞ ሚክስድ እንግሊሽ የምንለው ነው። ይሄኛው አብዛኞቹ ሰዎች ወይም ደግሞ አብዛኞቹ የኦንላይን ሻጮች የሚጠቀሙት ነው። የፕሮዳክት ኔሙን በእንግሊዘኛ ያደርጉታልና ዲስክሪፕሽኑን ወይ በአማርኛ ያደርጉታል፣ ወይም ደግሞ የፕሮዳክት ኔሙን በአማርኛ ያደርገው ዲስክሪፕሽኑን በእንግሊዘኛ ያደርጉታል። እና ይሄ ለአንድ ሰው በጣም በቂ ነው። ኢትዮጵያ ውስጥ ላለ ሰው በጣም በቂ ነው። በቃ ይሄንን ተጠቅሞ መሸጥ ይችላል። ሶስተኛው ደግሞ ፉል እንግሊሽ የምንለው ነው። ሙሉ የእንግሊዘኛ ቋንቋን ማወቅ ማለት ነው። ይሄኛው ደግሞ የሚጠቅመህ ደንበኞችህ ላይክ የውጭ ዜጋዎች ከሆኑ ወይም ደግሞ ዲያስፖራዎች ከሆኑ ወይም ደግሞ አንተም ኢንተርናሽናል መሆን የምትፈልግ ከሆነ ይሄኛውን ማወቅ ግዴታ ነው ለአንተ። ፉል እንግሊሽ ማወቅ፣ ሙሉ እንግሊዘኛ ማወቅህን ማለት ነው። ነገር ግን ሎካል ለሆነ ህዝብ ግን ያን ያህል ማተር አይደለም። ስለዚህ ለአንተ ግዴታ አይደለም። እዚሁ ሀገር ውስጥ መሸጥ የምትፈልግ ከሆነ ግዴታ አይደለም። ነገር ግን ኢንተርናሽናል የመሆን ፕላን ካለ እንግሊዘኛ ማወቅ ይኖርብሃል ማለት ነው። እና እንደ ምሳሌ የቴሌግራም ማርኬቶችን ማየት እንችላለን። እዛ ላይ የሚሸጡት ቶፕ የሚባሉ ሻጮች የሚጠቀሙት ይሄኛው ሚክስድ እንግሊሽን ወይም ደግሞ ፕሮዳክቱን በእንግሊዘኛ ያደርጉታል፣ ዲስክሪፕሽኑን በአማርኛ እና ሚክስድ የሆነ እንግሊሽን ነው የሚጠቀሙት ማለት ነው። ሌላኛው የሚጠቀሙት ነገር ደግሞ ፖስታቸውን በግልጽ ነው የሚያስቀምጡት ወይም ደግሞ ፕሮዳክቱ በግልጽ እንዲታይ ነው የሚያደርጉት ማለት ነው። ሽያጭ ከሚያመጣላቸው ነገሮች ውስጥ አንዱ ይሄኛው ነው። ፕሮዳክቱ በደንብ እንዲታይ ስለሚያደርጉ ማለት ነው። እና ደግሞ ፊክስድ የሆነ ዋጋ ነው የሚያስቀምጡት፣ ግልጽ የሆነ ዋጋ። ለዋጋ ዲኤም ማድረግ ምናምን የሚሉት ሰዎች አይደሉም ማለት ነው። ግልጽ የሆነ ዋጋ እዛው ጋር ያስቀምጣል። የሚፈልጉ ሰዎች ይደውሉላቸዋል ማለት ነው። እናም ደግሞ በቶሎ ዲኤም የሚመልሱ ሰዎች ናቸው። ያ ገዢ ሐሳቡን ሳይቀይር ዲኤሙ ቶሎ የሚመልሱ ሰዎች ናቸው። እነዚህ ቶፕ ሴልስ የሚባሉ የቴሌግራም ማርኬቶች ላይ ያሉት ሰዎች ማለት ነው። ቶፕ ሴለር የምንላቸው ማለት ነው። እና ኢትዮጵያ ውስጥ በኦንላይን ለመሸጥ ማተር የሚያደርገው እነዚህ 5 ነገሮች ናቸው። በኦንላይን መሸጥ የምትፈልግ ከሆነ እነዚህ 5 ነገሮች ላይ በደንብ ፎከስ ልታደርግ ይገባል። አንደኛ ግልጽ የሆነ የፕሮዳክት ፎቶውን ማስቀመጥ ይኖርብሃል። ማንንም ሰው ሊወዛገብ አይገባም። በቃ ፕሮዳክቱ በግልጽ ሊታይ ይገባል ማለት ነው። ሁለተኛ ፊክስድ የሆነ ፕራይስ ልታስቀምጥ ይገባል። ፕራይስ ለማወቅ ዲኤም አድርጉኝ እንዳትል፣ ፕራይሱን በግልጽ አስቀምጥላቸው። ሶስተኛ የሚሰራ ስልክ ተጠቀም። ስልክህ ቢዚ እንዳይሆን ወይም ደግሞ ይሄ የማይሰራ ስልክ እንዳይሆን፣ ሰዎች ሲደውሉ ቶሎ እንዲያገኙ አድርግ። አራተኛ ስለ ዴሊቨሪ አብራራ ወይም ደግሞ ዴሊቨሪ እንዳለው ወይም ፍሪ እንደሆነ እያንዳንዱ ነገር ስለ ዴሊቨሪ ማወቅ ያለባቸው ነገር በግልጽ እንዲያውቁ አድርግ። አምስተኛ ደግሞ በዲሲፕሊን ፖስት አድርግ። ሳትሰራጭ በየጊዜው ፖስት አድርግ፣ ሰዎች እንዲያውቁ አድርግ። ሰዎች ያለህን ብራንድ ቢልድ እያደረግ ሂድ ማለት ነው። ኢትዮጵያ ውስጥ እንግሊዘኛ ማወቅህ እምነትን አይገነባልህም። ኢትዮጵያ ውስጥ እምነትን መገንባት የምትፈልግ ከሆነ ፕሮዳክትህን በግልጽ አሳይ፣ ዋጋህን ፌር አድርገው፣ እናም ዴሊቨሪህን ፈጣን አድርገው። እነዚህ ነገሮች ላይ ከሰራህ ቋንቋውን ቀስ እያልክ ታመጣዋለህ። እሱ ምንም የሚያሳስብህ ጉዳይ አይደለም። እና በእንደዚህ አይነት መልኩ በኦንላይን መሸጥ ትችላለህ ማለት ነው። ስለዚህ ይሄ ጥያቄ መልሱን አግኝቷል ብዬ አስባለሁ። ሌላ ደግሞ መጠየቅ የምትፈልገው ጥያቄ ካለ
በግልጽ ልትጠይቀኝ ትችላለህ። ሐሳብ አስተያየትህን ኮመንት ላይ አስቀምጥልኝ። ሰብስክራይብ ማድረግህን ደግሞ እርግጠኛ ሁን።